እግዚአብሔር ዛሬ ለአንድ ሰው ሌላ ዘር ይተካለታል። ሌላ ይተካል በኢየሱስ ስም። መጽሐፍ እንዲህ ይላል ዘፍጥረት ምዕራፍ 4 ቁጥር 25 ላይ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች፣ ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጆች ተወለደለት፣ ስሙንም ሄኖስ አለው። በዚያም ጊዜ በእግዚአብሔር ስም መጠራት ተጀመረ ይላል። እንግዲህ ታሪኩ እንደምታውቁት የአዳም ልጆች ቃየንና አቤል ሁለት ነበሩ። ያው ሁለቱም በራሳቸው ዘርፍ አቤል አርብቶ አደር፣ ቃየል ደግሞ አርሶ አደር ነበረ ይላል መጽሐፍ። ሁለቱም ካፈሩት ለእግዚአብሔር መስዋዕት አቀረቡ ይላል። እግዚአብሔር የአቤልና የአቤልን መስዋዕት ተቀበለ ይላል። ቃየልና እግዚአብሔር ወደ ቃየል መስዋዕት አልተመለከተም። ስለዚህ ቃየል ተናደደ፣ ወንድሙም ላይ ወጣበት፣ ገደለው ይላል። እንግዲህ የተቀበለው እግዚአብሔር ነው። አቤል ምንም ያደረገው ነገር የለም። ራሱንም ስለሰጠ ህይወቱን ሰጥቶ ስላቀረበ እግዚአብሔር የአቤልን ተቀብሏል፣ የቃየንን አልተቀበለም። በዚህ ሰዓት ግን ወንድሙን ገደለው ይላልና ያ ገና 4 የነበረው ቤተሰብ አንድ ቅን ልጅ በሞት አጡት። ስለዚህ ቤቱ በሐዘን ላይ ወደቀ። እግዚአብሔር በዚህ ሰዓት ሌላ ዘር ተካላት ይላል። ሌላ ዘር እግዚአብሔር ሌላ በሞተው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ስሙንም ሴት አለችው ይላል። ይሄ የተተካው ሴት ምን ይመስላል ብለን የእግዚአብሔርን ቃል ስናጠና የመጀመሪያውና አንደኛው በአቤል ፈንታ የተተካ ነው። የአቤል ፈንታ፣ የሞተው ፈንታ። ዛሬ ከህይወታችሁ ጠላት የገደለው ነገር ምንድን ነው? እግዚአብሔር ሌላ ዘር ይተካላቸዋል። ሌላ ይተካል። ሌላ ትላንት ባጣሽው ፈንታ፣ ከእጅ በተነጠቀው ፈንታ፣ ባለቀስከው ፈንታ፣ እግዚአብሔር ሆይ አታየኝ ባለሽው ፈንታ እግዚአብሔር ሌላ ዘር ይተካልሻል። ሌላ ፈንታ ይላል የአቤል ፈንታ። ሁለተኛ ሌላ ዘር ይላል። ሌላ ዘር ማለት የሚቀጥል የሚበዛ፣ የቃየን ክፋት ሊገለው የማይችለው ቀጥሎ የሚበዛ ዘር እግዚአብሔር ሌላ። ዛሬ ለአንድ ሰው መልእክት አለኝ። እግዚአብሔር ሌላ ይተካላቸዋል። ሌላ እግዚአብሔር ሌላ አለው ይላል። ፈንታ የሚሆን ሌላ፣ የሚተካ ሌላ፣ የሚቀጥል ሌላ፣ ጠላት አይኑ እያየ የሚያድግ ሌላ። የሚገርማችሁ ይሄ ሕፃን ይሄ ልጅ የተተካው ሴት ቃየን ባለበት ነው ያደገው፣ ግን በሱ ክፋት ሊሞት አልቻለ፣ ሊገለው አልቻለ። የሚያድግ የሚበዛ የሚሰፋ ሌላ ዘር እግዚአብሔር ተካላት። ሶስተኛም እግዚአብሔር የተካላት ሌላ ዘር ምንድን ነው ብለን ስንል የእግዚአብሔር ስም የሚጠራበት። እንግዲህ ሴት ልጅ ወለደ ይላል። እሱም ደርሶ ከዛ ሄኖስን በሄኖስ ዘመን የእግዚአብሔር ስም መጠራት ተጀመረ ይላል። የአደባባይ አምልኮ ፈጣሪያቸውን ሰሪያቸውን ትልቁን እግዚአብሔርን ማሰብ የጀመሩት ከዚህ ልጅ በኋላ ነው። ያ በቀልተኛው አመፀኛው በእኔነት የተሞላው በእግዚአብሔር ዘንድ ተቀባይነት ያላገኘው ቃየን ባለበት እግዚአብሔር በሰጠው በሌላ ዘር በሴት ዘር የእግዚአብሔር ስም መጠራት ተጀመረ። የአደባባይ አምልኮ ተጀመረ ይላል። በአደባባይ እግዚአብሔርን ማክበር፣ በአደባባይ እግዚአብሔርን ማመስገን፣ የእግዚአብሔርን ስም መጥራት ተጀመረ ይላል። ዛሬ አዲስ ነገር ተተክቶላቸዋል። ሌላ እግዚአብሔር ተካልሽ። ዛሬ ሌላው እግዚአብሔር የተካልሽ የእግዚአብሔር ስም የሚጠራበት ነው። በቤትሽ፣ በጓዳሽ፣ በምድራችን፣ በህይወታችን፣ በግል ህይወታችሁ እግዚአብሔር የሚጠራበት ሌላ ዛሬ ተተክቶላቸዋል። ሌላ ስራ ሊሆን ይችላል፣ ሌላ ኑሮ ሊሆን ይችላል፣ ሌላ ከፍታ ሊሆን ይችላል። ምን እንደሆነ ያላውቅም፣ ግን ዛሬ እግዚአብሔር ለአንድ ሰው ሌላ ተክቶለታል። እስኪ ሌላ ተተክቶልኛል በሎት ባካችሁ። ሌላ ዘር፣ የአቤል ፈንታ፣ የእግዚአብሔር ስም የሚጠራበት፣ የሚገርማችሁ የሚበዛ፣ እነ አብርሃም የሚመጡበት፣ እነ ይስሐቅ እነ ያዕቆብ የሚወለዱበት፣ እነ ኖህ የሚመጡበት፣ የነ ኖህ መስመር ሌላ። ኖህም ከዚህ ውስጥ ነው የመጡት። እነ ሄኖክም ከዚህ ውስጥ ነው የመጡት። ታላላቅ በመጽሐፍ ቅዱስ ውስጥ ያሉ ታላላቅ አባቶች ከዚህ ከሴት ዘር ውስጥ ነው የመጡት። ሌላ ዘር። ኢየሱስ ጌታ ነው። የሚበዛ የሚሰፋ። ኢየሱስ ክርስቶስም ኢቭን ከዚህ ዘር ውስጥ ነው የመጡ። ሁላችንም እኔም እናንተም ዛሬ ከዚህ ዘር ውስጥ ነው የመጣ ነው። ስለዚህ እግዚአብሔር ሌላ ዘር ተክቶልኛል ብላ ስሙን ሴት አለችው ይላል። ይሄ ተተካላ ሌላ ዘር ምንድን ነው ምለውን ስናጠቃልለው በአቤል ፈንታ ምን በሆነው ቃየን በገደለው በአቤል ፈንታ አልቅሼ ነበር፣ አዝኜ ነበር። ልጄ ሞቶ ልጄን በሞት አጥቼ አንገት ደፍቼ ነበር። ገዳይም ልጅ ሟችም ልጇ ነው። ልጇን ገድሎባታል ሔዋን። አሁን ግን በሞተው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል አለች። አሜን፣ ኧረ አሜን። ሁለተኛው ይሄ ዘር ሌላ ነው ብያቸዋለሁ። ሶስተኛ የእግዚአብሔር ስም የሚጠራበት ሌላ ዘር እግዚአብሔር ተክቶላታል።
የአቤል ፈንታ ሌላ ዘር የእግዚአብሔር ስም የሚጠራበት ምድር ላይ ጄኔሬሽን ደግሞ የሚቀጥልበት የሚበዛ ሌላ ዘር መጽሐፍ ሲናገር እንደዚህ ይላል። በእስራኤል ላይ እንዳይነግስ ለናኩት ለሳኦል የሚታለቅስለት እስከ መቼ ነው አለና እግዚአብሔር ሳሙኤልን በቀንዲ ዘይት ሞልተህ ወደ ይሁዳ ቤተልሔም ሂድ፣ እኔ ሌላ ንጉሥ አዘጋጅቻለሁ አለ። ዛሬ ባለቀሳችሁበት እግዚአብሔር ሌላ አዘጋጅቶላችኋል። ለይስሐቅም ጠላቶቹ ተከራክሮ የደፈኑት ኤሴቅና ስጥና ፈንታ እግዚአብሔር ሌላ ምንጭ ሰጠው፣ ሌላ ጉድጓድ ሰጠው፣ ሌላ የሚበዛ ምንጭ ሮቦትን ሰጠው። ዛሬ ለአንድ ሰው መልእክት አለኝ። ሌላ እግዚአብሔር አዘጋጅቷል። በህይወታችሁ ስላጣችሁ ስላሮጌው ነገር ስላለፈው ነገር አታልቅሱ። እግዚአብሔር ዛሬ እንዲህ እያለ ነው፣ ሌላ አዘጋጅቻለሁ። የሚበዛ የሚሰፋ ለብዙዎች በረከት የሚሆን ሌላ ዘር በህይወታችሁ በቤታችሁ ተዘጋጅቷል። ጌታ ኢየሱስ ይባርካችሁ። ከተመቻችሁ መልእክቱ ለሌሎች ሼር አድርጉ። ወንድማችሁ ፓስተር ኤልያስ ጳውሎስ ቀባ ነኝ። ጋድ ብሌስ ዩ።